ኤአይ በመምጣቱ ነበር ህይወቴ የተቀየረው። ግራፊክስ ዲዛይነር ነኝ። እንግዲህ በግራፊክስ ለአጭር ዓመታት ተቀጥሬ አሁን ደግሞ በግሌ እየሰራው እገኛለሁ። ግራፊክስ ዲዛይን እንዴት ተማርኩኝ? በዩቲዩብ ነው የተማርኩት። በግሌ ራሴን ነው ያስተማርኩት። በዛ ሰዓት ኤአይ ብዙ ታዋቂ አልነበረም ኢትዮጵያ ውስጥ፣ ተጽዕኖም ደግሞ እየፈጠረ አልነበረም እንዳሁኑ ጊዜ። በዛ ሰዓት ሎጎዎችን ሰራለው፣ ዲዛይኖችን፣ ተምብኔሎችን ሰራለው። ስቲል ስራዎች ላይኖሩ ይችላሉ። በዛ ሰዓት ግን ተቀጥሬ በምሰራበት ሰዓት ደሞዝ ስለነበረ ምንም ያሳስበኝ ነገር አልነበረም። ግን እንደ ግራፊክስ ዲዛይነር ሎጎ ዲዛይን፣ ተምብኔል፣ የተለያዩ ነገሮችን ከዲዛይን ጋር የተያያዙ ነገሮችን እሰራ ነበረ። በአንድ ምሽት ግን ህይወት ተቀየረች። ቻት ጂፒቲ፣ ኤክስፊልድ ኤአይ፣ ካንቫ የሚባሉ ነገሮች በሰዎች ተለመዱ። ይህ ማለት እንደ አንድ ግራፊክስ ዲዛይነር የመስራት ሞራልን የሚሰብር ነበር። ምክንያቱም ማንም ሰው ሎጎ ያሰራችሁ፣ ማንም ሰው ዲዛይን ያሰራችሁ፣ ማንም ሰው ተምብኔል ያሰራችሁ፣ ምክንያቱም ካንቫ ላይ እና ቻት ጂፒቲ ላይ ማለቅ ስለሚችል። የዛኔ ነበር በአንድ ምሽት ህይወቴ የተቀየረው ማለት ነው። ስለዚህ ሰው ዲዛይን ማሰራት ሲያቆም እንግዲህ በህይወት ላይ ፕላን ኤ ፕላን ቢ የሚባል ነገር አለ። ያን ጊዜ ነበር ሌላ የገቢ ምንጭ ወይም ደግሞ ሊሻር የማይችል ነገር መፍጠር እንዳለብኝ የወሰንኩት። ይሄን ወደፊት ላይ በሰፊው አሳያችኋለሁ። እንዴት ግራፊክስ ዲዛይን እንደተማርኩኝ፣ እንዴት ሌላ ሺፍት ሀስል ወርኮች እንዴት እንደተማርኩኝ ሌላ ጊዜ በሰፊ ቪዲዮ ሰራላችኋለሁ። ስለዚህ ይህን ውሳኔ ፕላን ቢ ሩል በመከተል ሌላ ሙያ መማር፣ ራሴን ማስተማር እንዳለብኝ ወሰንኩ። ከዚህ ሰዓት በኋላ ራሴን ካስተማርኩ ሰዓት በኋላ ስራዬን በግል እንደ ፍሪላንሰር በመስራት ለ3 ዓመታት እንግዲህ አሁንም በፍሪላንሰርነት እየሰራው እገኛለሁ። እንግዲህ በወር እስከ 1000 እሰራለሁ። እነዚህ ነገሮች እንዳውቅና እንድሰራ የረዱኝን 10 ነጥቦች ከላይፍ ኤክስፒሪየንስ ናት ሞቲቬሽን፣ ከላይፍ ኤክስፒሪየንስ በክፍል 1 2 3 እያደረኩኝ እነግራችኋለሁ። እንግዲህ ብዙ ነገሮችን አይቻለሁ ኢንተርኔት ላይ ፌክ ኑሮችን፣ በጣም ሃይ ላይፍ እንትኖችን አይቻለሁ። እንዴት እንደነሱ መሆን እችላለሁ ብዬ ብዙ እንትን አይቻለሁ። ግን ለውጥ አዝጋሚ ሂደት ነች። በአንዴ ሰው ልጅ በ3 ወር ውስጥ የሚቀየረውና ሚሊዮነር የሚሆንበት ስታተስ የለም። እነዚህ ነገሮች ፌክ ጉሮዎች ናቸው። እኛን ለማታለል በእኛ ላይ ለመነገድ የተጣሉ መረቦች ናቸው። ግን መረቡ ላይ እንዳትወድቁና ቀስ በቀስ የምታርጉበትን 10 ነጥቦች እነግራችኋለሁ። ወደ ቪዲዮ። እንግዲህ በዚህ ሰዓት ላይ እንደ አንድ ወጣት የምንረዳዳው ነገር እና የከበደን ነገር ቢኖር ኑሮ እየተወደደ ነው። ላይፍ ሰርክል ጠቧል። በተለይ መኒ ሰርክሉ መኒ የምንሰራበት መንገድ ጠቧል። በጣም ጠባብ ነው። ስራ የማግኘት እድል በጣም ጠባብ ነው። የምናወጣባቸው መንገዶች ግን ሰፊ ናቸው። ካያችሁት ብር የሚገኝበት መንገድ በጣም ጠባብ ነው። የሚወጣበት መንገድ ግን ሰፊ ነው። ስለዚህ እንዴት ነው እነዚህን ነገሮች ልናሸንፍ የምንችለው? ከራሴ ከህይወት ተሞክሮ ከጠቀሙኝ ነገሮች እነግራችኋለሁ። አንደኛ ለተርኒንግ ፖይንት 1 ሳምንት ውሰዱ። እንደኔ ምክር ለተርኒንግ ፖይንት 1 ሳምንት ውሰዱ። this is 1 week challenge። 1 ዊክ ቻሌንጅ ውሰዱና ራሳችሁን በደንብ በጥልቅ መርምሩ። በዚህ ተርኒንግ ፖይንት ውስጥ ምን ምንድነው የምታደርጉት? 3 ነገሮችን እነግራችኋለሁ። አንደኛው ጥልቅ ምርምር ራሳችሁ ላይ አርጉ። ይህ ጥልቅ ምርምር ምንድነው ካላችሁኝ፣ ቤት ከመገንባቱ በፊት ጥልቅ ይቆፈራል። ጥልቅ የሚቆፈረው
መሬቱ ምንድነው? ስለ ባህሪው መሬቱ ባህሪ ይፈተናል። አንድ ሁለተኛ ከርሰ ምድር ውሃ አለ ወይ ሀብት አለ ወይ ይፈተናል። ሁለት ሶስተኛ መሰረት ይጣላል። ወደ ራሳችሁ ዲፕ ዳውን ግቡና ራሳችሁን መርምሩ። ክህሎታችሁ ምንድነው? ፍላጎታችሁ ምንድነው? ወደፊት አላማችሁ ምንድነው? ድክመታችሁ ምንድነው? ያላችሁ ሀብት ምንድነው? ዲግ አርጉ። የመጀመሪያው ምክሬ በዚህ ሳምንት ውስጥ ጥልቅ ምርምር በራሳችሁ ላይ አድርጉ። ይህን ለማድረግ ዩዝ ኤርፎን ለብቻችሁ በመሆን ኤርፎንን በመጠቀም አሪፍ ሙዚቃዎች አሉ፣ ሳውንድ ትራኮች አሉ። እነሱን በመጠቀም በደንብ ራሳችሁ ላይ አይናችሁን ከድናችሁ ዲፕ ራሳችሁን በጥልቅ በጸጥታ ፈትሹ። ሁለተኛው ምንድነው ያደረኩት እናንተን መክራችሁ ፍላጎትን መለየት በምን ሊሳካልኝ ይችላል ብሎ ራስን መጠየቅ ተገቢ ነው። ስለዚህ ራሳችሁን ጠይቁ። ቤት ለመሰራት መሰረት ያስፈልገዋል። አንድ ሰው ጥልቅ ምርምር ካደረገ በኋላ ቤቱ ላይ መሰረት ነው የሚጥለው። ወዲያውኑ ወደ ቤት ግንባታው ለመሄድ መሰረት ይጥላል። እናንተም ፍላጎታችሁን ለዩ። ለለያችሁት ፍላጎት ለምሳሌ ካሜራማን ከሆነ ወደ ትምህርቱ ግቡ። ግራፊክስ ከሆነ እንደኔ ወደ ትምህርቱ ግቡ። ኮዲንግ ፎሬክስ ከሆነ ወደ ትምህርቱ ቀጥታ መግባት። እንዴት እንገባለን? እሱን ደግሞ አሳያችኋለሁ። ስለዚህ ፍላጎታችሁን ለዩ፣ ራሳችሁን ጠይቁ። በምን ሊሳካላችሁ እንደሚችሉ ዲግ አድርጉ። ይሄን እመክራችኋለሁ። ስለዚህ አሁን ምን አደረግን? እስካሁን ቆፈርን፣ ከዛ በኋላ መሰረት ጥለናል። ስለዚህ አሁን ብሎኬት የምንደረድርበት ሰዓት ነው። የፈለጋችሁትን ፍላጎት ወይም ደግሞ ክህሎታችሁን እንዴት ታዳብራላችሁ፣ እንዴት ትማራላችሁ ነው ለቀጣዩ ሳምንታት ወይም ደግሞ ቀናት። ዩቲዩብ በመግባት ሙያ ተማሩ። ለምሳሌ ግራፊክስ ዲዛይን ከሆነ ዩቲዩብ ላይ ገብታችሁ እኔ በደንብ በቀጣይ ቪዲዮ በሰፊው ሰራላችኋለሁ። እዚህም ዩቲዩብ ወይም ደግሞ ሌላ የምታገኙበት ቻናል ላይ ሪኮመንድ አደርጋችኋለሁ። ብዙ ፍሪ በገንዘባችሁን ሳታወጡ ሳታባክኑ ከቤታችሁ ሆናችሁ ማስተር ታደርጋላችሁ። ግራፊክስ ብቻ ሳይሆን ኮዲንግ፣ ፎሬክስ፣ ካሜራ ኤዲቲንግ ማስተር ማድረግ ትችላላችሁ በዩቲዩብ በዌብሳይቶች። እነዚህን ነገሮች በደንብ ማስተር በማድረግ በዩቲዩብ ላይ በነፃ መማር ትችላላችሁ። ስለዚህ ኤአይን ወይም ደግሞ ኦንላይን ቴክኖሎጂን በመጠቀም በደንብ ራሳችሁን ማሳደግ ትችላላችሁ። ስለዚህ አሁን ላይ ብሎኬታችሁን ደረደራችሁ። ስለዚህ የእናንተ ነገር ምን ሆነ? ቤታችሁ ቅርጽ ያዘ ማለት ነው። ስለዚህ ይሄን በአንድ ሳምንት ጊዜ ውስጥ እንመርጣለን ማለት። ስለዚህ በአንድ ሳምንት ውስጥ ማድረግ ያለብን ምንድነው? ጥልቅ ምርምር በራሳችን ላይ እናደርጋለን። ፍላጎታችንን እንለያለን። ያን ፍላጎታችንን በዩቲዩብ እንማራለን። ዩቲዩብ መማሩ እንግዲህ እንደየናንተ ፐርሰናሊቲ ሊለያይ ይችላል። 3 ወርም 6 ወርም ወይም ደግሞ 1 ወርም ሊፈጅባችሁ ይችላል። ቀለል ያሉ ሙያዎችን ማስተር ለማድረግ ብዙ ርቀት የሚያስኬዳችሁ አይመስለኝም። በዚህ አንድ ሳምንት ውስጥ ግን እነዚህ ነገሮች የምንለዩበት ጊዜ ይሆናል። ግን በእነዚህ አንድ ሳምንት ጊዜ ውስጥ ምን ማድረግ የለባችሁም እና አለባችሁ የሚለውን እነግራችኋለሁ። እንግዲህ በእነዚህ አንድ ሳምንት ውስጥ 5 ነገር ማድረግ የለባችሁም። ቢኬርፉል፣ በደንብ አድምጡኝ። አንደኛ ስልክ ላይ እንግዲህ ቲክቶክ፣ ኢንስታግራም፣ ኤፍቢ ባትጠቀሙ እመክራለሁ። ምክንያቱም ቤት ሲቆፈር ካያችሁ ትኩረቱን የሚያደርገው ወደ ውስጥ መቦርቦር ነው እንጂ እዛም እዚህም አይደል። ስለዚህ እናንተ አሁን ጥልቅ ራሳችሁን ፋይንድ ለማድረግ ታርጌት እያደርጋችሁ ስለሆነ እነዚህ ነገሮች እናንተን በተለያዩ አጀንዳዎች፣ ፌክ አጀንዳ፣ ፌክ ፖለቲክስ፣ ፌክ ጉሮች እናንተ አይምሯችሁ ለመሰረቅ ስለሚጋበዝ ከቲክቶክ፣ ከኢንስታግራም፣ ከፌስቡክ ብትርቁ ብዬ እመክራለሁ። ለዚህ አንድ ሳምንት ወይም ደግሞ ይሄኛውን ቱቶሪያላችሁን እስከምጨርሱ ድረስ ባትጠቀሙ ብዬ እመክራለሁ። በተለይ ለዚህ አንድ ሳምንት ብዙ መመገብን በቀን ውስጥ ቀንሱ። ምክንያቱም ምቾት ወይም ደግሞ ኮምፈርት ዞን ኪል ዲሲፕሊን። ስለዚህ ብዙ እንትን ባትሉ ይመከራል፣ ባትመገቡ። ምክንያቱም ደካማ ሊያደርጋችሁ እንቅልፍ
እንቅልፍ ሊላችሁ ይችላል። ስለዚህ ለስት እንዳይዛችሁ ይህንን ነገር ብሬክ አድርጉ። ሌላው ሰው ማግኘታችሁን ቀንሱ፣ በተለይ ለዚህ አንድ ሳምንት። ምክንያቱም ሰርክላችሁ የጠበበ ሲሄድ ሞር ራሳችሁን ቢውልድ እና ራሳችሁ ላይ ፎከስ ታደርጋላችሁ። ሌላው ደግሞ ቤት አትቀመጡ፣ ከቻላችሁ ውጡ። ወዴት እንውጣ? ጸጥ ወዳለ ኩል ወደሆነ ስፍራ ራሳችሁን ልታዩበት ወደምትችሉ ቦታዎች ብትንቀሳቀሱ አሪፍ ነው። ሁለተኛ ደግሞ ያደጉ የምትሏቸው ካምፓኒዎች ሊሆን ይችላል፣ ማርኬቶች ሊሆን ይችላል፣ ቢልዲንጎች ሊሆን ይችላል፣ ሪች ቪሌጆች ሊሆን ይችላሉ። ለመቃኘት ወይም ደግሞ ራሳችሁን በደንብ ለማየት ወደዛ ቦታዎች ብትሄዱ አሪፍ ነገሮችን ለካ መስራት ይቻላል የሚለውን ሜንታሊቲ እንድታዳብሩ ይረዳችኋል። ፍቅረኛችሁን በዚህ አንድ ሳምንት ውስጥ ላለማግኘት ሞክሩ። ምክንያቱም ኢነርጂያችሁ ቫምፓየርድ ይደረጋል ወይም ደግሞ ይመጠጥባችኋል። ስለዚህ ብትችሉ ከእንደዚህ አይነት ሮማንቲክ ኢሞሽን ብትወጡ ለዚህ አንድ ሳምንት ሞር ተመራጭ ይሆናል። ስለዚህ ይህ የአንድ ሳምንት ቻሌንጅ ነው ማለት ነው። ሁለተኛው ምንድነው እኔን ያገዘኝ እኔ የምመክራችሁ ለእናንተ የራሳችሁን ስምና ስራ ገንቡ። እንዴት ነው ይህን የምታደርጉት የሚለውን ነገር ልንገራችሁ። መጀመሪያ ስማችሁን ገንቡ። ከስማችሁ ቀጥሎ ስራችሁን ገንቡ። ስም መገንባት ምንድነው? ስማችሁ ስራችሁን እያጠነከረ ይመጣል። ምን ማለት ነው ይሄ? ለስማችሁ መኖር ትጀምራላችሁ። የሆነ የምትታወቁበት ነገር ሲኖር ስማችሁ እንዳይጎድፍ መስራት ስለምትጀምሩ መጀመሪያ ስማችሁን ስትሮንግ የሆነ ኔም ወይም ኒክኔም ገንቡ ለራሳችሁ። ምክንያቱም ማንኛውም ሆቴል፣ ማንኛውም ድርጅት ካያችሁ ስም አለው፣ ኒክኔም አለው፣ ስሎጋን አለው። ስለዚህ የራሳችሁ ስም፣ የራሳችሁ ስሎጋን፣ የራሳችሁ ህግ ይኑራችሁ። ከዜሮ ጀምራችሁ ይኑራችሁ። ከዜሮም እየፎከራችሁ ትሄዱ። this is normal, this is your life, this is your field. ስራ ከመጀመራችሁ በፊት ለራሳችሁ ትልቅ ስም፣ ትልቅ ኒክኔም፣ ትልቅ ስሎጋን ብታወጡ እኔ እመክራለሁ። ሌላኛው ሙያችሁን የምታስተዋውቁበት ሶሻል ሚዲያ ክፈቱ። ብራንዳችሁ ከተከፈተ ለምሳሌ ሚኪ የሚባል ከሆነ ሚኪ የሚባል ሰው ስም ከሆነ ለምሳሌ ያላችሁ ሚኪ ስታር ብላችሁ እንደ አንድ ዩቲዩበር ብትከፍቱ እዛ ላይ የምትሰሩትን ፊልም ብታስተዋውቁ this is your name ሚኪ ስታር የሚለውን ስም በደንብ የሰራችሁበት ስትሄዱ ስታር ፊልም ፕሮዲውሰር በሚለው ስማችሁ ሊያዝ ይችላል። ወይም ደግሞ ራሳችሁ መስራት የምትፈልጉት ነገር ሁልጊዜ ክላሲክ እንዲሆን ስታር ወይም ደግሞ በስታር በቃ በሌቭል በሬት የሚሰራ ፊልም እንዲሆን ራሳችሁን ልታዳብሩበት ትችላላችሁ። ስለዚህ ዩቲዩብ ስከፍቱ ሚኪ ስታር፣ ኢንስታግራም ስከፍቱ ሚኪ ስታር፣ ከዛ እንደዛ እያላችሁ ስማችሁን ገንቡ። ዩቲዩብ ላይ፣ ቲክቶክ ላይ፣ ኢንስታግራም ላይ የምትሰሯቸውን ነገሮች ልቀቁ። ለምሳሌ ፊልም የምትሰሩ ከሆነ ልቀቁ። ለምሳሌ የሆነ ስራ ላይ ፈርኒቸር የምትሰሩ ከሆነ የሰራችሁትን ፈርኒቸር ልቀቁ። ጊቫዌ በነፃ እየሰራችሁ ስጡ። በምትችሉት አቅም ስራ እስከሚመጣ ድረስ ቢያንስ የምትሰሩት ነገር እንደ ዲአይዋይ እያደረጋችሁ ከዜሮ በመስራት ይህን ነገር ማሳደግ ትችላላችሁ። የጠቀመኝ ነገር አንዱ ይህ ነው። ስለዚህ ብራንድ አካውንት ይኑራችሁ። የምትሰሩትን ስራ ፖስት አድርጉ። ይህም ሰልፍ ፖርትፎሊዮ ይባላል። የራሳችሁን ፖርትፎሊዮ ቢውልድ እያደረጋችሁ ነው። ቀን ላይ ሌላው መመክራችሁ ግን ቀን ላይ ወደ ስራ ውጡ፣ ስራችሁን ስሩ። ማታ ላይ 3 ሰዓቷን 4 ሰዓቷን ዲቨሎፕ ዮርሰልፍ ራሳችሁ ላይ ስሩ። በምን መንገድ? ሶሻል ሚዲያ ብራንዳችሁን አሳድጉ። ምን በመጠቀም? ኤአይን በመጠቀም ምን በመጠቀም? ኦንላይን ወርኮችን በመጠቀም ምን በመጠቀም ካላችሁኝ ፖስት በማድረግ ሶሻል ሚዲያችሁን በተቻለ አቅም ቶሎ ግሮ አፕ ለማድረግ ዲሲፕሊን በተሞላበት ኮንሲስት በሆነ መንገድ ለማሳደግ ሞክሩ። ይህ ለእኔም በጣም ጠቅሞኛል። አሁንም እየሰራሁበት ያለሁት ይህን ነው ማለት ነው። ሶስተኛው ጓደኛና ሰርክላችሁን ቀንሱ። ይሄ ምቾት ማይሰጥ ነገር ሊመስል ይችላል፣ ግን ጓደኛና ሰርክላችሁን ቀንሱ። ቢቻል አንድ ታማኝ ጓደኛ ብትይዙ፣ አንድ አማካሪ ጓደኛ ብትይዙ በቂ ነው።
ባለሀብቶች ካስተዋላችሁ ብዙ ጓደኛ የላቸው። አንድ ቁም ነገረኛ ጓደኛ፣ አጋዥ፣ አማካሪ ብቻ ነው ያላቸው። ስለዚህ እናንተም ከዜሮ እንደ ባለሀብት መኖር ተለማመዱ። ሁለተኛው የፍቅር ግንኙነት ወጣት ከሆናችሁ አያስፈልግም። ዚስ ኢዝ ኢነርጂ ቫምፓየር ናቸው። ስለዚህ እነዚህ ነገር ብትችሉ ኢነርጂያችሁን እኩል ለስራም ለፍቅርም መስጠት አትችሉ። በቃ ሁለቱም እኩል መሄድ ስለማይችሉ እነዚህን ነገሮች ብትተው የፍቅር ግንኙነት በወጣትነት ቢያበቃ አሪፍ ነው። ከዛ በኋላ ባለው እድሜያችሁ ስታድጉ ሞር በደንብ ካደጋችሁ በኋላ ራሱ ችሎ ይመጣል ማለት ነው። ሌላ የመዝናኛ ጓደኞቻችሁን ቀንሱ። በምትዝናኑበት ሰዓት ሪፕለስ አድርጉት። በምን? በስራ ሶሻል ሚዲያችሁን በመገንባት ፕሬዘንሳችሁን በመገንባት ስራ ላይ በማተኮር እንግዲህ ውሏችሁን የመዝናኛ ውሏችሁን ቀንሱ። ዚስ ኢዝ ሴቪንግ ዩር ማኒ፣ ሴቪንግ ዩር ታይም፣ ሴቪንግ ዩር ኢነርጂ። ስለዚህ እዚህ ላይ የምታገኘው 3 ጥቅም ምንድን ነው? የመስራት ኃይላችሁን ኢነርጂያችሁን ትቆጥባላችሁ፣ ብራችሁን ትቆጥባላችሁ፣ ታይማችሁን ታድናላችሁ ማለት ነው። ስለዚህ እነዚህን ለመቆጠብ ውጭ ላይ የምታደርጓቸውን ሪላክሲንግ አክቲቪቲ ቀንሱ። ስለዚህ የቀሩትን 7 ፖይንቶች ወይም ደግሞ ነጥቦች በቀጣይ ክፍል እንቀጥላለን። እንግዲህ ዛሬ ከኔ ትንሽ ነገር እንደወሰዳችሁ አምናለሁ። ስለዚህ 100 ሰብስክራይብ 1000 ላይክ ጠብቃለሁ። በቀጣይ ክፍል እስከምንገናኝ መልካም ሳምንት።